ፕሬዝዳንቱ ከዚህም በተጨማሪ ሀገራቸው ሩሲያ ከኢትዮጵያ ጎረቤት ሀገራት ጋር ያላትን ግንኙነት እንድታጠናክር በማድረግ ላይ ናቸው። እንደ ፎክስ ኒውስ መረጃ ከሆነ አሜሪካ ጥብቅ ማስጠንቀቂያ ልካለች። ማስጠንቀቂያው በተለይ ሩሲያ ሱዳንን አንድ ግንኙነት የተመለከተ ነው ተብሏል። ግንኙነቱን የማጠናከሩ ሂደት ከኢትዮጵያ እስከ ኤርትራና ሶማሊያ ብሎም እስከ ሱዳንና ሌሎች የኢትዮጵያ ጎረቤቶች የዘለቀ ነው። አሁን ደግሞ አንድ ወሳኝ ስብሰባ እየተዘጋጀ ነው። ከዚሁ ጋር በተያያዘም አንድ የፑቲን ልዩ መልእክተኛ ሞቃዲሾ ገብተዋል። በቀጣይም ወደ ግብፅና ሌሎች ሀገራትም ያመራሉ ተብሏል። ፑቲን የኢትዮጵያ ጎረቤት ሀገራት የሆኑት ሱዳን፣ ጅቡቲ፣ ሶማሊያ እንዲሁም ኤርትራ በታዛቢነት የምትገኝበትን የአረብ ሊግ ጉባኤን ነው የጠሩት። ፑቲን በቅርቡ ሞስኮ ለነበሩት የኦማኑ መሪም ለዚሁ የአረብ ሊግ ጉባኤ ጥሪን አቅርበዋል። ኤርትራ በአረብ ሊግ ውስጥ በታዛቢነት የተመዘገበች ሀገር ስትሆን በሊጉ ስብሰባዎች ላይም የምትገኘው አልፎ አልፎ ነው። የአረብ ሊግ መቀመጫ የሆነችው ግብፅ፣ ሩሲያና ቻይና በዋነኝነት በሚዘውሩትና ኢትዮጵያም አባል በሆነችበት ብሪክስ ውስጥም አባል ናት። ግብፅ ኤርትራ በቀጠና ያላት ተሳትፎ በተለይም ደግሞ ከቀይ ባህር ጋር በተያያዘ ከፍ እንዲል እየወተወተች ትገኛለች። በኢትዮጵያ ዙሪያ ያሉት የቀይ ባህር አዋሳኝ ሀገራት ሁሉም የአረብ ሊግ አባላት ናቸው። ሀገራቱ ከዚህም በተጨማሪ ቀይ ባህር ካውንስል የሚል የጋራ መሰባሰቢያ ተቋም አላቸው። ቀይ ባህርን አዋሳኝ ሆነው የአረብ ሊግ አባላት ከሆኑት መካከልም ኤርትራ፣ ጅቡቲ፣ ሱዳን፣ ሶማሊያ፣ ሳውዲ አረቢያ፣ የመን ይገኙበታል። ፑቲን በቀይ ባህር አቅጣጫ ሱዳን ጠረፍ ላይ ሀገራቸው ሩሲያ የባህር ኃይል ወታደራዊ ቤዝ እንዲኖራት ጥረት ማድረግ ከጀመሩም ዋላ አድር ብለዋል። በዚህም ፕሬዝዳንት ፑቲን አመራሮቻቸው በቅርቡ ከሱዳን መሪዎች ጋር እንዲወያዩ አድርገዋል። አሁን ደግሞ የውጭ ጉዳይ ምክትል ሚኒስትርና የመካከለኛው ምስራቅና አፍሪካ የሩሲያ ፌዴሬሽን ፕሬዝዳንት ልዩ ተወካይ የሆኑትን ሚስተር ሚካኤል ኤል ቦግዳኖቭን ወደ ሞቃዲሾ ልከዋል። የፑቲን ልዩ ተወካይ በሞቃዲሾ ከሀገሪቱ ፕሬዝዳንት ሐሰን ሼክ መሐመድ ጋር በሰፊው በመወያየት ለፕሬዝዳንቱ የስብሰባ ግብዣን ያቀረበላቸው መሆኑን የቪላ ሶማሊያ መረጃ አመልክቷል። ይኸው የቪላ ሶማሊያ መረጃ የሁለቱ መሪዎች ውይይት የሁለቱን ሀገራት የሁለትዮሽ ግንኙነት የበለጠ ማጠናከር በሚቻልበት ሁኔታ ላይ ያተኮረ የነበረ መሆኑን አመልክቶ በስብሰባው ወቅትም ልዩ መልእክተኛው ቦግዳኖቭ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በመጪው የሩሲያ አረብ ሊግ የመሪዎች ጉባኤ ላይ እንዲገኙ ይፋዊ ግብዣ ያደረሱ መሆኑ ታውቋል። ልዩ ግብዣ የተላከው ከፕሬዝዳንት ቭላዲሚር ፑቲን ነው። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከዓመታት በፊት ወደ አስመራ አምርተው የነበረ መሆኑ የሚታወስ ነው። የሩሲያ ባህር ኃይል መርከቦችም በምጽዋ ለቀናት ቆይታ አድርጎ የተመለሱበት ሁኔታም ነበር። ሩሲያ ከኢትዮጵያ ጋር ያላት ወታደራዊ ግንኙነትም ጠበቅ ያለ ነው። ሀገሪቱ የኢትዮጵያ አየር ኃይል በታጠቃቸው ጄቶች ላይ ያላት የአቅርቦት ሚና ከፍ ያለ ሆኖ ይታያል። ሩሲያ ሱዳን የቀይ ባህር ዳርቻ ላይ ወታደራዊ ቤዝን የመትከል እቅድ ይዛ መንቀሳቀስ ከጀመረች ዋላ ድር ያለች ሲሆን የሱዳን እርስ በርስ ጦርነት ውስጥ መግባት ግን እቅዱን አክሽፎታል። ሱዳን አሁን በአንጻራዊ ሰላም ውስጥ መገኘቷን ተከትሎ ሩሲያ የቀደመውን የሁለቱን ሀገራት ስምምነት ለማደስ በአዲስ መልኩ እንቅስቃሴዎች የጀመረች ሲሆን ይህን እንቅስቃሴ በተመለከተ በአሜሪካ በኩል ጥብቅ ማስጠንቀቂያ የተሰጠ መሆኑን የፎክስ ኒውስ ዘገባ አመልክቷል። አሜሪካ ሩሲያ በሱዳን የባህር ኃይል ሰፈር ለመመስረት ባቀደችው እቅድ ውስጥ የተሳተፈ ማንኛውም ሀገር ወይም ግለሰብ ማዕቀብን ጨምሮ ከባድ መዘዞች እንደሚጠብቁት ማወቅ አለበት ሲሉ የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ከቀናት በፊት ለፎክስ ኒውስ ተናግረዋል።